ያመሰግናለሁ። ያው ፕሮጀክቱ እንግዲህ እንደምታየው አንዱ እየተሰራ ያለው ቤት ነው። ወረዳችን የቤት እጥረት አለበት። በተለይ ከአገልግሎት አሰጣጥ ጋር ተያይዞ ባለጉዳዮች ፎቅ ላይ ወጥቶ መስተናገድ የማይችሉ ብዙ ናቸው እና በተለይ ደግሞ እነዚህ ባለጉዳዮች የቱ ሴክተር ጋር የሚመላለሱት የሚለውን ካየን በኋላ ሶሉሽን ያስቀመጥነው አካሄድ አንዱ ምንድነው መሬት ላይ ለባለጉዳይ ለአካል ጉዳተኛ ለአቅመ ደካማ የሚሆን ሴክተር መገንባት ነውና አንዱ እየተገነባ ያለው እነዚህ አገልግሎት መሳለጥ እንዲመች እየተሰራ ያለው ህንፃዎች ናቸው። እነዚህ ህንፃዎች እንግዲህ ባለጉዳዩ ከአንድ ወር በኋላ ምንም አይነት ሳይጉላላ እዚህ የሚስተናገድበትን ሁኔታ ነው። አዎ አንዱ እየተሰራ ያለው እርካታን ለመጨመር ህብረተሰቡ አሁን በምንሰጠው አገልግሎት እየረካ ነው። ምክንያቱም ደግሞ እኛ ፎቅ ላይ ተቀምጠን ባለጉዳይን ማግኘት ከባድ ነው። በዊልቸር የሚመጡ አሉ፣ የ80 ዓመት አዛውንት አለ። እነሱን እያረካናቸው አይደለም ማለት ነው። ስለዚህ አሁን አንዱ እየተሰራ ያለው ባለፈው በአዲስ ሚዲያ ኔትወርክ ላይ ኢንተርቪው ባደረግነው ጊዜ በተለይ ለአካል ጉዳተኛ የሚሆን ቦታ ያስፈልጋል ብሎ የኛ አድማጮች በሰጡት ኮሜንት መሰረት ይሄኛው ወደዚህ አመጣም ማለት ነው። ስለዚህ ቅሬታውን ቶታሊ የሚፈታ ነው። ከዛ እንግዲህ ህንፃዎቹ ተሰርቶ አገልግሎት ቦታ ከተዘጋጀ ሰው ብቻ ነው የሚፈልገው። ሰው ደግሞ እያሰለጠንን እያገራን ወደ መስመር እናስገባና 100% ህብረተሰቡ እርካታ እንዲያመጣ እናደርጋለን ማለት ነው። የፕሮጀክቱ ፋይናንስ ምንጭ ህብረተሰቡ፣ በጎ ባለሀብቶች፣ ቅን የሆኑ ለድሃ የሚራሩ ወረዳችንን የሚወዱ ባለሀብቶች አዋጥተው የሚሰሩት ነው። አንዳንዱ በግላቸው፣ ሌላው በመዋጣት፣ ሌላው ደግሞ የሚችሉትን ማቴሪያል በመግዛት እየተባበሩ ነው ማለት ነው። ስለዚህ ያው የመንግስት ፋይናንስ ሳይሆን በአጠቃላይ ስፖንሰርሺፕ እየተሰሩ ማለት ነው።